goes past the players lounge, finds the top corner. What a goal! ሰላም እንዴት ናችሁ? የድሪብል ስፖርት ፕሮግራም ተከታታዮች እንደምን አድራችሁ እንደምን ዋላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ለዛሬ ኦገስት 11 በዝውውር ዜናዎችና ወቅታዊ ጉዳዮች ቆይታ እናደርጋለን። አብራችሁን ቆዩ። በመጀመሪያ የምናየው የዝውውር ዜና ቦርተን ወንደርስ አጥቂው ሪያን ሃንድሪ ከሬክስሃም ለአንድ ዓመት የውድድር ዘመን የሚቆይ ውሰት ውል አስፈርመዋል። የ29 ዓመቱ ተጫዋች በ2025 ክረምት ፒልስማውዝ አሪጋይል ወደ ሬክስሃም የተዛወረ ቢሆንም ለክለቡ የተሰለፈው ለ10 ጨዋታዎች ብቻ ነበር። የእግር ኳስ ህይወቱን በሬንጀርስ የጀመረው ሃንሪ በአሪጋይል ጥሩ ብቃት አሳይተዋል። በተለይም በ2020 እና በ2025 መካከል በሁለት የውሰት ቆይታዎች እና በአንድ ቋሚ ቆይታ ወቅት በአጠቃላይ 74 ጎሎችን አስቆጥረዋል። ወደ ቦልተን የመዛወሩ በ2022 እና 23 የውድድር ዘመን ፕሊማውዝን የሊግ ዋን ዋንጫ ሲያሸንፍ አብሮ ከሰሩት አሰልጣኝ ስቲቭ ሹማከር ጋር እንደገና እንዲገናኝ አድርጎታል። በሁለተኛ የምናየው ደግሞ ፊሊፕስ ወደ ሼፊልድ ዩናይትድ ሊመለስ ነው። የማንቸስተር ሲቲው አማካይ ካልቪን ፊሊፕስ ወደ ሼፊልድ ዩናይትድ ለመመለስ ተቃርበዋል። ፊሊፕስ የአንድ የውድድር ዘመን የሚቆየው ውሰት ውል ወደ ሻምፒየንስ ክለቡ ለመዛወር ስምምነት ላይ ደርሰዋል። ፊሊፕስ ያለፈውን የውድድር ዘመን ሁለተኛ አጋማሽ ከብሌድስ ወይ ሼፊልድ ዩናይትድ ቅጽል ስም ጋር አሳልፈዋል። ከሲቲው ጋር የነበረውን ገና ሁለት ዓመት ውል ይቀሩታል። በሶስተኛ የምናየው ዋልሳል ዲክሰንን ማስፈረሙን አረጋገጠ። ዋልሳል ተከላካዩን ሮማን ዲክሰንን በቋሚ ውል ማስፈረሙን አረጋግጠዋል። ዲክሰን ከክለቡ ጋር የሁለት ዓመት ውል የተፈራረመ ሲሆን ቆይታውን በአንድ የተጨማሪ ዓመት ለመራዘም አማራጭም ተካተዋል። ሌላ የምናየው ደግሞ ዋትፎርድ የብሬንትፎርድ ሲቲውን ግብ ጠባቂ ሳም ዋክረን ለማስፈረም ተቃርበዋል። የ34 ዓመት ተጫዋች ዛሬ ሕክምና ምርመራ እያደረገ መሆኑን ታውቋል። በሀገር ውስጥ የተፈጠረ ተጫዋች ወይ ሆም ግሮን ፕሌየር ተብሎ የሚመደው ዋከር ለክለቡ አማራጭ ግብ ጠባቂ ሆኖ ያገለግላል። በአራተኛ ምንድነው ደግሞ ፓል ሂንጋን ወደ አስቶን ቪላ ለመዛወር ፍላጎት አሳይተዋል። ዘሰን እንደገዘገበው ጆሃን ፓል ሂንጋ ከባየር ሙኒክ በውሰት ወደ አስቶን ቪላ ለመዛወር ፍላጎት አሳይተዋል። የ31 ዓመት አማካይ ያለፈውን የውድድር ዘመን በውሰት በቶተንሃም ያሰለፈ ሲሆን ኒውካስትልን ተጫዋችን ለማስፈረም ፍላጎት እንዳለው ተመዝግበዋል። በአምስተኛ የምናየው ሚቶቭ ወደ ሴንት ፓውሊ ሊዛወር ነው። የአበርደን ግብ ጠባቂው ዲማቲር ሚቶቭ ወደ ሴንት ፓውሊ ለመዛወር ዝግጅቱን በማጠናቀቅ ዛሬ ወደ ጀርመን እየተጓዘ ነው። ክለቡ በ430,000 ፓውንድ አካባቢ የሚገኘው ዝውውር ክፍያ እና ተጨማሪ ጥቅማጥቅሞችን ላይ መስማማታቸው ታውቋል። ቡልጋሪያዊ ግብ ጠባቂ የ3 ዓመት ውል ሂደቱን ከመጠናቀቁ በፊት የሕክምና ምርመራን ለማድረግ ወደ ሃምቡርግ እንደሚሄድ ፍቃድ አግኝተዋል። ሌላ ደግሞ ፓተርሰን ወደ ሬክስሃም ከመዛወር በፊት የሕክምና ምርመራ አጠናቀቀ። የሰንደርላንድ ግብ ጠባቂው አንቶኒዮ ፓተርሰን በ8 ሚሊዮን ፓውንድ ወደ ሬክስሃም ከመዛወር በፊት የሕክምና ምርመራውን አጠናቋል። የ26 ዓመት ተጫዋች ከዌልስ ክለብ ጋር የ4 ዓመት ውል ላይ መስማማቱ ታውቀዋል። ፓተርሰን በአሁኑ ወቅት የውል ስምምነቱን የመጨረሻ ሂደቶች እያከናወነ ነው። ፉልሃምን የቻርለስን ዝውውር ይፋ አደረገ። ፉልሃም አማካዩን ሼህ ቻርለስን ከሳውዝሃምፕተን ማስፈረሙን ይፋ አድርገዋል። የዝውውሩ የመጀመሪያ ዋጋ 26 ሚሊዮን ፓውንድ እንደሚሆን የሚጠበቅ ሲሆን የተጨማሪ ክፍያዎች ወይ አድኦን ጋር ሲሰላ እስከ 30 ሚሊዮን ፓውንድ ሊደርስ ይችላል። የ22 ዓመት ተጫዋች እስከ ሰኔ 2031 ድረስ በኬራቨን ኮቴጅ የፉልሃም ሜዳ የሚያቆየው የ5 ዓመት ውል የተፈራረመ ሲሆን ክለቡን ውሉን በ12 ተጨማሪ ወራት ለማራዘም አማራጭ አለው። ቻርለስ እንዲህም ብለዋል። ይህንን ጉዳይ በመጨረሻ ማጠናቀቅ በመቻሌ በጣም ደስተኛ ነኝ። ክለቡ ከታች እስከ ላይ በጣም ጥሩ መሰረት አለው። ይህ በጣም ጥሩ ራዕይ ያለው ድንቅ ክለብ ነው። አሰልጣኙም ይህንን አስረድተውኛል። እዚህ መገኘት ትልቅ ክብር ነው። የፕሪሚየር ሊግን የሙያ ህይወቴን በደንብ ለመጀመር ተስፋ አደርጋለሁ። እንደዚህ ባለ ጥሩ ክለብ ውስጥ መሆኔ ለእኔ ፍጹም ነው። ለአድናቂዎችም እንዲሁ እንደሚሆን ተስፋ አደርጋለሁ ብለዋል። የኤቨርተን ጉዳይ ደግሞ ኤቨርተን ጆንሰን ያስፈርም ማክኒል ወደ ፓላስ አምርተዋል። ኤቨርተን ብሬናን ጆንሰንን ከክሪስታል ፓላስ ያስፈረመ ሲሆን በዚህ ስምምነት መሰረት ዱዋይት ማክኒል ወደ ሲልቨር ኮት ፓርክ ወይ የፓላስ ሜዳ አምርተዋል። ጆንሰን ከኤቨርተን ጋር የ4 ዓመት ውል ተፈራርመዋል። ጆንሰን ለኤቨርተን ቲቪ እንዲህ ብለዋል። እዚህ በመገኘቴ በጣም ጓጉቻለሁ። ክለቡ በራሱ የሚታወቅ ነው። ትልቅ ክለብ ሲሆን ስለ ፍላጎታቸውም ስሰማ ወዲያውኑ መጥቼ አካል መሆን ፈልጌ ነበር። ለመቀላቀል በጣም የጓጓሁባቸው ብዙ ምክንያቶች ነበሩ። አሰልጣኙ፣ ተጫዋቾቹ እና ቡድን እየሄድበት ያለውን አቅጣጫ፣ ይህ ክለብ በትክክለኛ አቅጣጫ መሄድ እንደሚፈልግ ማየት ይቻላል። እኔም በዚህ አቅጣጫ መሄድ የምፈልግ ተጫዋች ስለሆንኩ በጣም ጥሩ ጥምረት እንደሚሆን ይሰማኛል።
የሃይደንን ሃኒክ እና የታሪክ ጆርጅን እና የክርስቲያን ኖርጋርድ መምጣት እንዲሁም የማሪሊን ሮል የውሰት ውል ግዴታ ተግባራዊ መሆንን ተከትሎ እሱ የዴቪድ ሞይስን ቡድን አምስተኛ የክረምት ዝውውር ሆነዋል። በሌላ በኩል ማክኒል ከፓላስ ጋር የ4 ዓመት ውል ተፈራርመዋል። ማክኒል እንዲህም ብለዋል። እዚህ በመገኘቴ በጣም ደስተኛ እንዲሁም ወደፊት የሚጠብቀኝ ፈተና በጉጉት እጠብቃለሁ። ቡድኑ ባለፉት 2 የውድድር ዘመናት ትልቅ ስኬት አስመዝግበዋል። ይህ እኔም አካል መሆን የምፈልገው ነገር ነው። ስለዚህ ስራውን ለመጀመር በጉጉት እየጠበቅኩ ነው ብለዋል። ሳውዝሃምፕተን የማንቸስተር ሲቲ አጥቂ ዴቨን ሙባምባን ለ1 ዓመት በውሰት አስፈርመዋል። ይህንን የፈረመው ሴንትስ የሰሜን አየርላንድ አማካኝ ተጫዋች ቻርልስን በ30 ሚሊዮን ፓውንድ ለፉልሃም ከሸጡበት ቀን ጋር ነው። የ21 ዓመት ሙባምባ ባለፈው የውድድር ዘመን በስቶክ ሲቲ በ28 ጨዋታዎች 5 ጎሎችን አስቆጥረዋል። በጥር ወር በኩዊንስ ፓርክ ሬንጀርስ ጋር ባደረጉት 0-0 አቻ ጨዋታ ላይ በስቶክ አሰልጣኝ ማርክ ሮቢንሰን አስፈሪ ሲሉ ከተገለጹት በኋላ ለፖርትስ 1 ጊዜ ብቻ ተጫውተዋል። የዌስትሃም አካዳሚ ተጫዋች በ2024 የበጋ ወቅት ለሃመርስ 18 ጊዜ ተጫውተው በፕሪሚየር ሊግ 8 የተተኩ ጨዋታዎችን ጨምሮ ወደ ማንቸስተር ሲቲ የተዛወረ። ዌስትሃም በሰኔ 2023 የዩሮፓ ኮንፈረንስ ሊግ የዋንጫ ጨዋታ ሲያሸነፍ ጥቅም ላይ ያልዋለ ምትክ ነበር። ሙባምባ ለማንቸስተር ሲቲ ከኢንተር ሚላን ጋር ባደረጉት የቅድመ ውድድር ዘመን ጨዋታዎች እና የፕሪሚየር ሊጉን በዚሁ ወር የመጀመሪያ ላይ በኤሽያ ጉብኝት ላይ ኤሊ ኦል ስታርስ ጋር ላይ ጎሎችን አስቆጥረዋል። እንዲሁም እሁድ ዕለት በሱኤልስ አትሌቲኮ ማድሪድን በ3-1 ባሸነፉት ጨዋታ ላይ ጎል አስቆጥረዋል። ዌስትሃም የክንፍ ተጫዋች ማሮን ሰለሞንን ከቶተንሃም በ3 ዓመት ውል ማስፈረሙን አጠናክረዋል። የ27 ዓመቱን ሰለሞን ባለፈው የውድድር ዘመን ለጣሊያኑ ክለብ ፊዮረንቲና 19 ጨዋታዎችን በውሰት አድርገዋል። እንዲሁም በ2023 ፕረስን ከተቀላቀለ በኋላ በሊድስ ዩናይትድ እና በስፔን ክለብ ቪላሪያል በውሰት ጊዜ አሳልፈዋል። ዌስትሃም በፕሪሚየር ሊጉም ሆነ በአውሮፓ የበለጸገ ታሪክ እንዳለው አውቃለሁ ሲል ሰለሞን ተናግረዋል። ከ2011 እና 12 ጀምሮ ለመጀመሪያው የውድድር ዘመን ከከፍተኛ ሊግ ውጪ ለሚደረገው ቡድን የ10 ቁጥር ማሊያ ይለብሳል። ኖቲንግሃም ፎረስት የስፖርቲንግ ተከላካይ ኦስማን ዲዮማንዴን በ34.3 ሚሊዮን ፓውንድ እና በ4 ዓመት ውል አስፈረመ። ኖቲንግሃም ፎረስት የኦስማን ዲዮማንዴን ቋሚ ክፍያ ሆኖ ወደ 34.3 ሚሊዮን ፓውንድ ወይም በ40 ሚሊዮን ዩሮ ይከፍላል። ይህን የ22 ዓመት አማካይ ተከላካይ በ4 የውድድር ዘመናት ከስፖርቲንግ ጋር ቆይተዋል። የፎረስት ዋና አሰልጣኝ ኦሊቨር ግላስነር ቀደም ሲል ከክሪስታል ፓላስ ያሉ ተጫዋቾችን ለማስፈረም ጥረት ካደረጉ በኋላ ለዚህ ተከላካይ ክለቡ ፍላጎት እንዲያሳይ አድርገዋል። ዋና አሰልጣኝ ኦሊቨር ግላስነር ቀደም ሲል በነበሩበት ክለብ ክሪስታል ፓላስ ተጫዋችን ለማስፈረም ጥረት ካደረጉ በኋላ ለዳይሞንዴ ክለቡ ፍላጎት እንዲያሳይ አድርገዋል። ዳይሞንዴ ባለፉት 4 የውድድር ዘመናት ከስፖርቲንግ ጋር ቆይተዋል። በዚህም 132 ጨዋታዎችን አድርጎ 7 ግቦችን ያስቆጠረ ሲሆን ፕሪሚየር ሊግ የፖርቹጋል ሊግ 2 ጊዜ አሸንፈዋል። እሱ ስፖርቲንግ ወደ ቻምፒየንስ ሊግ ኖክአውት ስቴጅ እንዲያልፍና በ2024-25 የውድድር ዘመን 2 የሀገር ውስጥ ዋንጫዎች ወይ ዶሜስቲክ ዳብልስ እንዲያሸንፍ አግዘዋል። እንዲሁም በአይቮሪ ኮስት ብሔራዊ ቡድን ውስጥ በመሆን በ8 ዓመታት ውስጥ ለመጀመሪያ ጊዜ የአፍሪካ ዋንጫን 2023 አሸንፈዋል። ዳይሞንዴ ለሀገሩ 15 ጨዋታዎችን ያደረገ ሲሆን በዚህ ክረምት በተደረገው የዓለም ዋንጫ ላይ በአንድ ጨዋታ ተሰልፎ ተጫውተዋል። ወደ ፎረስት ሲዛወር ዳይሞንዴ ይህንን ብለዋል። እዚህ በመገኘቴ በጣም ደስተኛ ነኝ። ታሪካዊ ክለብ ነው። እንዲህ አይነት ክለብን መቀላቀል ትልቅ መነሳሳትን ይሰጠኛል። በዚህም የውድድር ዘመን በጣም ጥሩ ውጤቶችን ማምጣት እንደምችል አምናለሁ። እንዲሁም ከተጫዋቾቹና ከዋናው አሰልጣኝ ጋር ለመገናኘት በጉጉት እጠብቃለሁ። ቡድን ለመርዳት የተቻለኝ ሁሉ ጥረት አደርጋለሁ። በሲቲ ግራውንድ ከተደጋፊዎች ጋር ለመገናኘትና አብረን ጥሩ የውድድር ዘመን ለማሳለፍ በጉጉት እጠብቃለሁ። የእግር ኳስ ዋና ኦፊሰር ጆርጅ ሲሪያኖስ አክለውም እንዲህ ብለዋል። ወደ ቡድኑ ማካተት ስለምንፈልገው የተጫዋቾች አይነት ግልጽ የሆነ አቋም ነበረን። ስለዚህ ኦስማንን ወደ ክለባችን በመቀበላችን በጣም ደስተኞች ነን። በእድሜው ለሚገኝ ተከላካይ አስደናቂ ልምድ ነው። ዋንጫ ባነሱ ቡድኖች ውስጥ ወሳኝ ሚና መጫወት እና በሻምፒዮንስ ሊግ ውድድር እስከ መጨረሻዎች ደረጃዎች መድረስ በዚህ ፎረስት ውስጥ በፍጥነት እንዲላመድና ጥሩ ብቃት እንዲያሳይ ትልቅ ምቹ ሁኔታ ይፈጥርለታል። ኦስማን ጠንካራና በጨዋታው ላይ የበላይነት ያለው ተከላካይ ሲሆን ወደዚህ የመጣውን የአሸናፊነት መንፈስ ይዞ ነው። እኛም እንደምንፈልገው ሁሉ እሱን ለስኬት ከፍተኛ ፍላጎት አለው። ስለዚህም የፎረስትን ማሊያ ለብሶ ምን አይነት አዎንታዊ ተጫዋች መፍጠር እንደሚችል ለማሳየት በጉጉት እንጠብቃለን ብለዋል።
በሌላ የምናየው ዜና ደግሞ ሮቤርቶ ዲዜብሪ ቶተንሃም በዝውውር መስኮት ስራውን አላጠናቀቀም ብለዋል። ሮቤርቶ ዲዜብሪ ቶተንሃም በፕሪሚየር ሊግ ተወዳዳሪ የሆነ ቡድን እንደገና ለመገንባት የሚያደርገውን ጥረት በዝውውር ገበያው ላይ ገና ስራውን አላጠናቀቀም ብለዋል። ባለፈው የውድድር ዘመን በመጨረሻው ቀን ብቻ ከሊጉ ከመውረድ የተረፉት ስፕረስ እስካሁን ወደ 237 ሚሊዮን ፓውንድ ወጪ አድርገዋል። እንዲሁም ለማቴዎስ ፈርናንዴዝ እና ለሳንድሮ ቶናሊ በተደረጉ ዝውውሮች የክለቡን ከፍተኛ የዝውውር ክፍያ ክብረ ወሰን 2 ጊዜ ሰብረዋል። የማንቸስተር ሲቲ አጥቂ ሳቪኖ በ60 ሚሊዮን ፓውንድ ስምምነት ወደ ሰሜን ለንደን ለመዛወር መቃረቡን ተዘግበዋል። ሚኪ ቫን ዴቨን ለክለቡ የረጅም ጊዜ ቆይታውን በማረጋገጡ ስፕረስ በቅርቡ በሊጉ ሰንጠረዥ አናት ላይ ለመወዳደር የሚያስችል አቅም እንደሚኖራቸው እውነተኛ ተስፋ አለን ብለዋል። ዲዜብሪ ለሜን ኢን ብላዘርስ ኔትወርክ ሲናገሩ በዝውውር ገበያው ላይ ወደ ክለብ የሚመጡ ተጫዋቾች በተመለከተ ስራችን ገና አልተጠናቀቀም ብለዋል። ሌላ የውድድር ዘመን ለመጀመር በጉጉት እንጠብቃለን። ምናልባትም የተለየ ምን እንደሆነ አላውቅም፣ የተለየ ምኞት ይዘን ሊሆን ይችላል። ነገር ግን በተለየ ውጤት ለመጀመር እንፈልጋለን። ዲዜብሪ ንግግራቸውን ሲቀጥሉ እንዲህ ብለዋል። ክለቡ በጣም አስፈላጊ የሆኑ ተጫዋቾችን ለማስፈረም ጥሩ ስራ ሰርተዋል። ነገር ግን ገና ስራችን አላጠናቀቅም ብዬ አስባለሁ። እሺ ገንዘብ አውጥተናል፣ ነገር ግን ሌሎች ክለቦች እዚህ በፊት ተመሳሳይ ወይም ከዚያ በላይ ወጪ አድርገዋል። በፕሪሚየር ሊግ ለመወዳደር በመጀመሪያ ደረጃ ጥራት ያላቸው ተጫዋቾች ያስፈልጉታል። የክለቡ ባለቤት የቦርድና ከኔ ጀርባ ሆነው ውሳኔ ለሚሰጡ ሰዎች ያላቸው ጥምረት በጣም አስፈላጊና ከፍተኛ ነው። ስለዚህ ጠንካራ ቡድን ካለፉት የውድድር ዘመናት የበለጠ ጠንካራ ቡድን በመገንባት በሊጉ ሰንጠረዥ አናት ላይ ለመወዳደር የሚያስችሉ ሁኔታዎችን ማመቻቸት አለብን ብለዋል ዲዜብሪ። በመጨረሻ የምናየው ኤፌ በሜዳ ዳር ግድግዳዎችን ላይ አዳዲስ ደንቦችን ተግባራዊ አድርገዋል። የቅድሚያው አርሰናል ወጣት ተጫዋች ቢሊ ቪጋር በሴፕተምበር 25 ለሌስተር ሲቲ በዊንጌት እና ፊንቺል ሲጫወት በኮንክሪት መከላከያ ጋር ተጋጭቶ ከሞተ በኋላ የእግር ኳስ ማህበር የጡብና የኮንክሪት ዙሪያ ግድግዳዎች በመሸፈኛ መሸፈን አለባቸው ብለዋል። ወደ 160 የሚጠጉ ሜዳዎች ተጽዕኖ አሳድረዋል። በብሔራዊ ሊግ ስርዓት ውስጥ ያሉ ክለቦች በሜዳ ዳር ዙሪያ የጡብ ወይም የኮንክሪት ግድግዳዎች ማስወገድ ወይም በሜዳ ማሸፈኛ መሸፈን አለባቸው። ይህ የቼስተር ሲቲ አጥቂ ቢሊ ቪጋር ሞት ምክንያት የደህንነት ግምገማ ከተደረገ በኋላ ነው። የ21 ዓመቱ የቀድሞ የአርሰናል ወጣት አጥቂ ቪጋር በዊንጌትና ፊንቼል ጨዋታ ወቅት ኳስ እንዲጫወት ለማድረግ ከኮንክሪት መከላከያ ጋር በተጋጨበት ወቅት የአንጎል ጉዳት ከደረሰበት በኋላ በሴፕተምበር 2025 ነው የሞተው። የደህንነት ግምገማ ተከትሎ የእግር ኳስ ማህበሩ ለወንዶች ደረጃ 1-6 እና ለሴቶች ብሔራዊ ሊግ ከደረጃ 3-4 የሚወዳደሩ ክለቦች ከአሁን በኋላ ጠንካራ የጡብ የንፋስ ብሎክ ወይም የኮንክሪት መከላከያዎችን ከሜዳ ዳር የማይፈቀድ አዲስ የሜዳ ዳር መስፈርቶችን አውጥተዋል። ማንኛውም አሁን ያለው ጠንካራ የጡብ የንፋስ መከላከያ ወይም የኮንክሪት እንቅፋቶች በተቻለ ፍጥነት መወገድ አለባቸው ወይም በመዋቅራዊ ምክንያቶች መወገድ ካልቻሉ በተገቢው መከላከያ መሸፈን አለባቸው ሲል ኤፌው ተናግረዋል። በዚህ ደረጃ ላሉ ክለቦች በእነዚህ ለውጦች ምክንያት እርምጃ መውሰድ እንደሚጠበቅባቸውም አሳውቀዋል። ለዛሬ የነበሩን ጥንክሮች ይህንን ይመስላሉ። ስለተከታተሉን በጣም እናመሰግናለን። በየቀኑ አዳዲስ ዜናዎች ለመከታተል ድሪብል ስፖርትን ቻናላችን ሳብስክራይብ ያድርጉ፣ ሼር፣ ላይክ ያድርጉ። ነገ በሌሎች ጉዳዮች እስከምንገናኝ ድረስ ቸርን ሰንብት። ባይ ባይ።